ውይ ውይ በጣም የሚያሳፍርና በጣም የሚያሳዝን በአሰሪና በሰራተኛ በአንድንተኛ ብሎ አልተኛም ትትለው መዶሻ ይዞ ሊመታት ሲል ሚስቲቱ ገላገለቻቸው። አሰላም አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ለቻናል አዲስ ሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ አጠንክሩኝ ማለት ነው። እንግዲህ እንዲያየነው በየአረቡ አገር ላሉት የአረቦች አሰሪና ሰራተኛ ወይም የሀበሻ ዜጋ በጣም ጥንቃቄ ለማድረግ ግዴታና ግዴታ አለባችሁ ማለት ነው። እሱም ምንድነው? አንዳንዶቹ የኢትዮጵያውያኖች ልጆች ያማምራሉ። በቃ ይሁኙኝ፣ ነካኩኝ፣ እሹኝ፣ ቆንጥጡኝ፣ በቃ ሁሉን ነገር አድርጉኝ ይላሉ፣ ይወሰውሳሉ። አለባበሳቸው ሁሉ ነገራቸው የዚህን ጊዜ የመዲያም እየባል እንግዲህ ያችን አይቶ አይተዋትም ያታለልና አንድ ቀን ዘንግቶ ወይም እንደዘነጋች ወይም አዘንግቶ አብረን እንተኛት ይላት አልተኛም ትትለው በመዶሻ ለሁለት ሊፈረክሳት ይል አሰሪቱ ደግሞ ምን ተፈጥሮ ነው ተጣልታችሁ ነው ወይ ብላ መታ መሀል ትገላግል የተፈጠረው ሌላ ነው። ያልጋ ላይ ጨዋታ አንሶላ እንጋፈፍ ብሏት ነው ማለት ነው። ጉዲስታ ሁዲ ያለ ሀገራችን ሰው ወዴት እየሄድን ነው? አገራችን እንደ እንስሳ እንደ ከብት ወንዱ ሴቱ ሸለቆ ለሸለቆ ግርግር ቤት ለግርግር ቤት ሆቴል ለሆቴል ቡናው በፊት ቁርሱ በኋላ በሆነበት ሰዓት አንድ ስርዓቷንና ወጓን ይዛ የምታገባ ልጅ የለችም። በአሁን ሰዓት ታፈቀረችውም ታፈቀራትም ሀላስ ሁሉን ነገር ጨራርሰው ወይ አርግዛ ወይ መውለጃዋ ሊደርስ ሲል ነው የሚጠቀልላት ወይ የሚያገባት ወይ የሚከዳት። በሀገራችን በወግ በማድረግ በሽማግሌ አስልኮ የከልየ ልጅ የከልየ ዘር ብሎ አስልኮ ሽማግሌ አንበርክካ እግራቸውን ቤተሰቦቿን ስመው አስለምና በስነ ስርዓቱ ጫጉላም ሆነ የጫጉላ መሞሸሪያዋ ድንግሏን ወይም ልጃገረዷን የምትሰጥ ወይም ይዛ የምትሄድ አንድ ወጣት የለም። በየሸለቆ በየግርግዱ በየሆቴል ቤት በየምግቡ ቤት በየበርጉ ቤት አልቆ እንኳን አይደለም ድንግል አይደለም የሶስት ወር የአራት ወር ጥንስ የአምስት ወር የመውለጃ ያደረሰ ጥንስ ነው ተይዞ የሚሄደው። እኔ ምን እንዴት ተሆነ ወዴት እየሄድን እንደሆነ አላውቅም። በሀገራችን ሆሳ በአረብ ሀገር መተን እንደዚሁ አረብ ቤት ትሰሩ አትኳኳሉ፣ አትሽነጥነጡ፣ አትሽለጥለጡ። በቃ የምንለብሱትንም ጠበስበስ ብላችሁ ልብስም ሰፋ ያለ ጠራሃም ዝም ብላችሁ እንደ ትልቅ ሰው አጣፍታችሁ ነው መስራት። ጠጉራችሁን ይችኑ የጦጣ ቆለጥ የምታህል ጠጉራችሁን መሃል አምቦሉ ታስሩና በዲዛይን ጠራሃ ጉብ ታደርጋላችሁ። ይሄን የሚወጣጥር ልብስ ተለብሱና እዛ ቅንቅነት ትይ አያስችለውም። ወንድ ልጅ ያየሁት ትልቅ መስ ያየሁት ልንካ ስለሚል ሚስትም ብኖረው ልጅም ቢኖረው እንግዲህ አንድ ሰው ፊቱ ስጋ እያለና ፊቱ ስጋ ያለለበት ቦታ የትኛው ደስ ነው የሚለው? ፊቱ ያመረች ሴትና ፊቱ ያላመረችን ሴት ልንካ አይልም። ፊቱ ታመረ ምን ሚስት ምን ልጅ ቢኖረው ልንካ ልቅመስ ይላል። ስለዚህ እንዴት አትሆኑ ሴቶች? ኧረ ላላህ ብላችሁ የመጣችሁን ለስራ ሰርቶ ለመለወጥ ሰርቶ ለማገኘት ነው እንጂ ቅንቅን እያላችሁ በመዶሻ በቢላዋ ለዘላለማዊ እስር ቤት እየገማችሁ መቀመጥ ነው የሚያምርባችሁ። ስንት እናትና አባት ጅብ የሚገፋው ውሻ ቢገፋው ጅብ ቢገፋው የሚወርቅ ቤት ጥላችሁ ትመጡና በወራችሁ በሁለት ወራችሁ ሺኤን ለሺኤን ኑር ለኑር ሞል ለሞል ሱቅ ለሱቅ ትሄዳላችሁ። ማንነታችሁን እየረሳችሁ የእናት ያባታችሁ ቤትህን ጊዜ ጅብ ቢገፋው ውሻ ቢገፋ ይወርቃል። እዚህ መታችሁ ማንነታችሁን ትረሳላችሁ። አትርሱ ማንነታችሁን። በምን እንዲያደጋችሁ ለምን እንደመጣችሁ ለምን እንደወጣችሁ። ሰው በሀገሩ ቅል ድንጋይ ይሰብራል ይባላል። በሀገራችን አረብ ሀገር መስሪያ እንጂ መኖሪያ አይደለም። እያንዳንድሽ ልብ በሉ። ይሄን ተሺኤንና ታማዞን ተኑን እየጠለባችሁ ቂጥሽንም ስሽን የሚወጣጥ ልብስ ለብሰሽ ፎቶሾፕ ለማንም ወንድ ለማባለል ብትልሽ ያ ኤክስ ነው፣ ተሳስተሻል። እና ወዶችዬ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም እንዲሆን ነው ተቦታ ቦታ ተገራገር ተንቀሳቅሰን ሰርተን የምንበላውና ሀገራችን ኢትዮጵያ ህዝባችንን አላህ ሱብሃነ ተዓላ ሰላም አላህ ያርገን። ተድንገተኛ አደጋ ተመጥፎ አደጋ አላህ ሱብሃነ ተዓላ ይጠብቀን። ቤተሰቦቻችንን በሰላም ተለይተን እንደመጣን በሰላም ለማግኘት ያብቃን።
ወጥቶ ተመቅረት አላህ ይጠብቀን፣ ተከፉ ነገር አላህ ይጠብቀን። ቪዲዮ ተተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። ሁሌ በአዲስ ከች በኮረኮን እችላለሁ። እወዳችኋለሁ፣ አከብራችኋለሁ። ተኔ የበለጠ አላህ ሱብሃነ ወተዓላ ውድድድድ ፍቅር ያድርግላችሁ። እንግዲህ የሙስሊሙም ሆነ የክርስቲያኑም ጾም ሊገባ ነው። ትንሽ ወራት ትንሽ ቀናት ነው የቀሩትና ጾመን የሚጨርሱት አላህ ያርገን ፈጣሪም። እናንተም ክርስቲያኖች ወገኖቼ ጾሞት የሚጨርሱት ፈጣሪ ያርጋችሁ። እኛ ሙስሊሞቹ ጾሞት የሚጨርሱት ሙስሊም አላህ ሱብሃነ ወተዓላ ያርገን። ከነ ቤተሰቦቻችን የከርሞ ሰው ይበለን። ቪዲዮውን ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሸብረቅ ቦለለለለ እንደ በላይነሽ ፎቅ እያልኩ ከች በኮረኮንች እያልኩ እመጣላችኋለሁ። ከእንግዲህ በኋላ ያሰብኩት የልቤ ሙራዴ መስመር እያያዘልኝ ነውና ወደ ኋላ ወደፊት አልልም። የሀገሮች ልጆች ባለንበት ሰላም አላህ ያርገን፣ ሰላሙን ያብዛልን። ህዝቦቻችንን አላህ ሰላም ያርግልን። እያንዳንድሽ መዲያው ቅመም የመጣሽበትን አላማ አትርሺ፣ አትቆለሉ። ልካችሁን ወቁ። ቻው